በነገራችን ላይ ሰው የሚባለው ከዚህ በላይ ነው። ከዛ በታች ነው ተጎታች ነው። ሱቁም ነገር የለው። ለምሳሌ ማስታወቂያ ማነው መታወቂያ ስታወጡ ፎቶ ምን እንደሚወሰደው እንዴ? ተረታችሁኛ? መታወቂያችን ላይ ያለው ምናችን ነው? ፊታችን ነው አይደል? እግራችን ይሆናል? ሆዳችን ይሆናል? አይሆንም። ሰው የሚባለው እኔ ከዚህ በላይ ነው ያለው ይመስለኛል። ምክንያቱም ብዙዎቹ የመረጃ ምንጮች ከዚህ በላይ ነው። ጆሮ እዚህ ጋር ነው። አምስቱ የስሜት ሕዋሳት አራቱ እዚህ ላይ ነው ያለው። ስለዚህ ሁሉም የተከማቸው መሀል ከተማ ላይ ነው፣ እዚህ አካባቢ ነው። እና ይሄ ይላል ቅድም የነገርኳችሁ ሊቁ ሲናገር ይሄ በጣም ጠንካራ አጥንት ነው ይላል። ይሄ በጣም ጠንካራ አጥንት ነው። እግዚአብሔር ይሄንን ጠንካራ አጥንት እዚህ ጋር ያደረገው ከውስጡ ከባድ የሞትም የህይወትም የመውደቅም የመነሳትም ምንጩ እዛ ውስጥ ነው ያለው። ስለዚህ ለምሳሌ አሜሪካ በጣም ከሚጠብቁት ድርጅታቸው መካከል እንግዲህ አንዱ ኒውክሌር ነው የሚመስለኝ። እንደሚጠብቁት አላውቅም። ፕሬዚዳንቶቹ ሲሾሙ የኒውክሌር ቁልፍ ይቀባበላሉ ነው የሚባለው። የኛ ሀገር መሪዎች ምን እንደሚቀባበሉ አናውቅም። እና አሁን ትልቁ ይሄ ጭንቅላት ቅድም እንደነገርኳችሁ ምንድነው በጠንካራ አጥንት ነው የከበበው እግዚአብሔር። ከዚህ ከጠንካራው አጥንት ውስጥ ግን ፈሳሽ ነገር ነው ያለው፣ ወይም ደግሞ ሊጥ አይነት ነገር ነው ያለው። ይሄ ግን በጠንካራ አጥንት የተከበበው ምክንያት ይላል። አሁንም ቅድም በግዕዝ ቋንቋ የተጻፈውን ወደ አማርኛ እየተረጎምኩላችኋለሁ። ክበበ አጽም አለው አጥንቱ። ይሄ ምሽጉን መጠበቂያ ነው። ምክንያቱም ይሄ ምሽግ በቀላሉ የሚደፈር ምሽግ አይደለም። ዓለምን ሊያፈርስም ሊገነባም የሚችል ለምሳሌ አሁን እዚህ ሀገር ስንት ፎቅ 40 ፎቅ 30 ፎቅ እየተገነባ ነው አይደል? ያ 40 ፎቅ ያ ረጅሙ 40 ፎቅ ከዚህ ውስጥ ይወጣ ነው። አውሮፕላኑ መርከቡ ምኑ ከየት የወጣ ነው? ከሰው ጭንቅላት የወጣ ነው። እና ይሄንን አደገኛ ፍጥረት በአጥንት ከቦ አስቀምጦታል እግዚአብሔር። እስመ ውእቱ ምክንያተ ሁሉ ዘይበጽሕ ላዕሌነ ሰናይ ወእኩይ፣ በእኛ ላይ የሚደርሰው ክፉም ሆነ ደግ ነገር የአእምሮና የህሊና ውጤት ነው ይላል ያ ሊቅ የሚናገር። ለዚህ ነው ሰዎች ለወዳቸው አስበው እንደሚመሉት ሁሉ ለጭንቅላታቸው ለህሊናቸው አስበው መብላት አለባቸው። አሁን ጨጓራ የሚያማቸው ሰዎች ምግብ ሲያጣ ጨጓራ ምን ያመነጫል ነው የሚባለው? አሲድ ያመነጫል ይባላል። ህሊና ደግሞ ካላነበብንበት አሲድ ያመነጫል። ለዚህ ነው ሰዎች ወይም ከሃዲ ወይም ነፍሰ ገዳይ የሚሆኑት ህሊና ቶሎ ምግብ ስላልቀረበለት አሲድ እያመነጨ ነው ብዬ አስባለሁ። እና ይሄ አሲድ እንዳያመነጭ ለምሳሌ ማታ ወንደላጤዎች ወይም ደግሞ ወጣቶች የዝሙት ፊልም ስታዩ ታመሻላችሁ አይደል? አሁን መረጃው በአይንና በጆሮ ወደ ውስጥ እየገባ ነው። ህሊና ዝም ብሎ እየታዘበ ነው። ሌሊት ጉዱን ያመጣዋል። ታውቃላችሁ። ሴት ከሆነ ከወንድ ጋር፣ ወንድ ከሆነ ከሴት ጋር ሲታገሉ ያድራሉ። አሁን ያ ማታ ሲያየው የነበረው ፊልም በጆሮ ገብቶ ነው። ልክ ባፍ የገባው ምግብ ሰውነታችን እንደሚቀይረው ማለት ነው። እንደውም በሰሜን ሸዋ ቡልጋ የሚባል ሀገር የምታውቁ ከሆነ ቆንጆ ወንድ ወይ ሴት ሲያዩ ሽማግሌዎቹ ምን ይላሉ? እቺ ሴት ስታምር አይሉም? አቤት ማማሯ እቺ ሴት አይሉም ይባላል። አየው ይሄ እህል ሲያምር ይላሉ ይባላል። እህሉ ሲያምር ምክንያቱም ያ መልክ የምን ውጤት ነው? የምግብ ውጤት ነው። ምናልባት አንድ ቀን ጦሟን አድራ ብታገኟት ሴትዮ ለካ እህል ቅርጽ ይዞ ስለመጣ ነው፣ መስመር ይዞ ስለመጣ ነው። ለዚህ ነው ብዙ ሰዎች አመጋገባቸው ፊታቸው ላይ ይነበባል ይባላል። በአፍ የገባው ፊት ላይ ይታያል ይባላል። በጆሮ የገባው ደግሞ ንግግር ላይ ይታያል። ከዚህ በፊት ተናግሬዋለሁ እኔ። ጥሩ የተመገቡ ሰዎች የፊታቸው ወዝ ያስታውቃል። ጥሩ የሰሙ ሰዎች ደግሞ ንግግራቸው ያስታውቃል። አሁን ብዙ ሀብታሞች እንደ መልካቸው ንግግራቸው የማያምረው ምግብ እንጂ ጥበብ የላቸው። እና እንዲያውም ብዙ ጊዜ እላለሁ እኔ ለህሊናችን ለመኪናችን የሚመጥን ህሊና አለን ወይ? አንዳንድ ሰው 5 ሚሊዮን ብር መኪና ይገዛና ህሊናው ግን የባጃጅ ነው።